ልጅ አውቀት? አዎ ያቺ ሰካራማ ነች። ኧረ እሷ ሰካራማ እኮ ናት እንጂ ምን ሆና ነው ታዲያ? አንተ ሳትወድ ከማይቀር ከትምህርት ራሱ ለዛ ነው የምታለቅሰው። አረ ምን ሆና ነው ታዲያ የምትጠንበሻው? ታስቸግር እኮ ለሊት እኔ እንጃ ነው ምን እንደሆነች በእናትህ። ምን አይነት ልጅ እንደሆነች እንኳን አልገባም። ኧረ በስመ አብ ወይኔ በቃ ህይወቴ እንደ ቀልድ ተበላሽ። አሁን ቤተሰቦቼ ቢሰሙስ ምንድን ነው? ወይ ከትምህርት ያልሆንኩ ወይ ከፈጣሪ ያልሆንኩ ከሁሉም ተጣልቼ ብቸኛ እኮ ነኝ። ምንድን ነው የሚወጣኝ? ምንድን ነው ሰውስ ምን ይለኛል? ምንድን ነው የምለው? ቤተሰብ ኧረ አምላኬ ላለው እንዲ እሱን ተጣልቶኛል። ደግሞ ለዛ ሕክምናን ፍለጋ ወደ ብዙ ዶክተሮች ሄዳለች። ወደ ብዙ ዶክተሮች ሄዳ መብቻቶ ምን ይላል? ባሰባት እንጂ ምንም አልጠቀማም፣ ምንም አልተጠቀመችም፣ ከስራለች፣ ብዙ ነገሯን አታለች ይላል እና በጣም የሚገርመው ይቺ ሴት ብዙ ነገሯን አታለች። በመጨረሻ ግን ምድር ላይ መብት ለታጠላት ጉዳይ ሁሉ አንድ መድኃኒት አገኘች። ቁጥር 29 በምናይበት ጊዜ ኢየሱስን ነካችና ተፋወሰች ይላል መጽሐፍ። በሰውነቷም እንደ ዳነች አወቀች ይላል። ስለዚህ በብዙ ችግርና በብዙ መከራ ውስጥ የምታልፉ፣ በብዙ ጭንቀት የምታልፉ ሰው የተዋችሁ፣ ብቸኛ የሆናችሁ፣ በብዙ ያላችሁ ሰዎች ኢየሱስ ይፋውሳችኋል። ኢየሱስ ፈጽሞ ከእናንተ ችግር ሊያሳርፋችሁ ይችላል። የእናንተን እርሱ ተሰቃይቷል። የእናንተን እርሱ በመስቀል ጨርሷል። ወደ ኢየሱስ ኑ። ኢየሱስ ከሸክም